I been yego, yego, I been yego, I been yego, yego, I been yego, Batango Bidoga, Odishino Torsiaga, Onane Ufaisiaga, Akeking Ayisiaga, Arara Lageyaga, Uchara Lokidaga, Yishin take the Chala, I been yego, I show I been yego, Yamche I been yego, I been yego, Yawo I been yego, Ucho I been yego, Shoro Hero Yega, Oisanega Yega, I been yego, Ayana I been yego, Asao I been yego, I been yego. የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁዴፓ የምርጫ ቅስቀሳ መልእክት የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁዴፓን ይምረጡ። ምልክታችን የቁጫ ቅቤ ነው። እንኳን የሰባተኛው ዙር ጠቅላላ ምርጫ ለሚከናወንበት ዓመት አደረሳችሁ። በስድስተኛው ዙር ጠቅላላ ምርጫ ብሩህ ተሳትፎ አድርጎ በቁጫ ምርጫ ክልል ምርጫውን በአብላጫ ድምፅ አሸንፎ ለህዝብ ተወካዮችና ለክልል ምክር ቤቶች የቁዴፓን ተወካዮች ያስገኘው የቁጫ ህዝብ ዘንድሮ በሚካሄደው የሰባተኛው ጠቅላላ ምርጫም ባለድል ሆኖ ይገለጣል። ፓርቲያችን ቁዴፓ ግቡ ያደረገው የቁጫን ህዝብ ማንነትና የህዝቡን የራስ አስተዳደር መብት በማስከበር በሀገራችን ኢትዮጵያ የሰዎች እኩልነትና ማህበራዊ ፍትህ እውን እንዲሆኑ ነው። በኢትዮጵያ በ1960ዎቹ የትግል ትኩረታቸውን በብሔረሰቦች ማንነት ባህልና የራስ አስተዳደር መብቶች ላይ በማድረግ በአብዛኛው የትጥቅ ትግል ያካሂዱ የነበሩ የብሔረሰቦች መብትም ሆነ ማህበራዊ ፍትህ በኢትዮጵያ ትርጉም ባለው መልኩ እንዲከበሩ በብዙ ስልቶች የተሟገቱ የፖለቲካ ቡድኖች የሚታወሱም የሚታወቁም ናቸው። የደርግ መንግስት አገዛዝ አብቅቶ በ1983 ዓ.ም ኢህአዴግ የሀገሪቱን የመንግስት ስልጣን ከተቆጣጠረና በ1987 ዓ.ም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ተመስርቶ ህገ መንግስትም ከጸደቀ በኋላ የብሔር ብሔረሰቦችና ህዝቦች መብቶች መከበራቸውንና በዚህም ረገድ ኢትዮጵያ የቤት ስራዋን እንዳጠናቀቀች ነበር ለረጅም ዘመናት ሲቀነቀን የኖረው። ጉዳዩ ግን ኢህአዴግም ሆነ በኋላ ላይ እርሱን የተካው ብልጽግና ፓርቲ በኢፌድሪ ህገ መንግስት መሰረት ለቡድን መብቶች መከበር እውን መሆን በተለይም በቁጥር አነስ ላሉ ነገር ግን በአይነታቸው ከብዙሃኑ የማይተናነሱት ብሔረሰቦች ያነገቧቸውን የመብታቸውን ይከበርልንና የራሳችንን እናስተዳድር ጥያቄዎች በተገቢው ትኩረት ለማስተናገድ